ዛሬ ያላት ሀገር ቤት ሁለት ልጆች አኑራ ከዛ ስራ አለ ይልና በ2005 ትሰሪያለሽ ህይወትሽን ትቀይሪያለሽ ይልና ከዛ ካመጣት በኋላ ባዶ ክላስ ይዘጋታል። ገባ? ባዶ ክላስ ከዘጋት እንዴት ናችሁ? ደህና ናችሁ ወይ? እንኳን ወደ ቱሊ ቻናል በሰላም መጣችሁ። ኢንሻአላህ ዛሬ እኔ ትንሽ በሴቶች ላይ የሚደረገውን ጫና እንደ ሀሳብም እንደ ቅሬታው ነው የማቀርበው። ኢንሻአላህ መግቢያ ላይ እንዳያችሁት አንድ እህታችን ሰሞኑን ተደፍሬያለሁ፣ አርግዣለሁ፣ ማርገዝን ብቻ ሳይሆን ወልጃለሁ ስትል ወደ ሶሻል ሚዲያ መጥታለች። ይህች እህታችን በምን አይነት መንገድ ነው ጥቃት የደረሰባት? እንዴትስ ከጠለብ ጠፋች? ለምንድን ነው ይህን ያክል ሴት ልጅ ላይ ጫና የሚደረገው? ሳውዲ አረቢያ እንግዲህ እኛ ብዙ አመት ኖረናል። አብዛኞቻችን ብዙ አመት ከመኖራችን የተነሳ ያው ተላምደናል። ማህበረሰቡ ምን ያደርጋል፣ ሴት ልጅ ላይ ምን አይነት ኬዞች አሉ፣ ምን አይነት ጫናዎች አሉ የሚለውን አብዛኛ እህቶቻችን እናውቃለን። ግን ሴት እህቶቻችን ላይ ከፍተኛ ስም ማጥፋት፣ ማጠልሸት፣ መሳደብ እንደ ቀላል ነገር እናወራለን። ግን አብዛኛ እህቶቻችን ህይወታቸው በዚህ መንገድ ይጨልማል። የመጀመሪያው ሳውዲ አረቢያ ላይ ቤት አከራይ፣ በተለይ ቤት አከራይ የሆነ አንድ ወንድ ተከራይ ቤት ስትገቢያ አንድ ሴት የመጀመሪያው የሚጋብዛት አብሮ መተኛት ነው። ይሄ አብዛኛው ሴቶች የምታውቁት ነው። እንደው ከመቶ 2% ቢገኝ ነው ጥሩ አከራይ። እንደው ይቅርታ አድርጉልኝ፣ ይቺ ልጅ ተደፍሬያለሁ ነው ያለችው። እሱ አልደፈርኳትም። የአብዛኛው ወንዶች ሴት እህት ላይ ከተጫወቱ እንደፈለጋቸው ካደረጉ በኋላ ምን ይዛሉ? ብር ይዛሉ። ብር ይዛሉ። የራቁት ፎቶዎችን ቪዲዮዎችን ከያዙ በኋላ ያችን እህታችንን ማሰቃየት፣ ማስለቀስ። አሁን ይቺ እህታችን አሳልፋ ለጅብ የሰጠቻት የራሷ ጓደኛ ናት። ቲክቶክ ላይ ሙሉ ቪዲዮውን አይቻለሁ፣ ሰምቻለሁ። እና ምን ለማለት ፈልጌ ነው፣ አብዛኛ እህቶቻችን ከጠለብ ስትመጡ ማጋንም ማርፈው ማጋንም ወድቀው። ሴት ልጅ ላይ ፈራጁ ብዙ ነው። ለምን እንደሆነ አላውቅም። እኛ ኢትዮጵያኖች በጣም ነው ፈራጁ፣ በጣም ነው ሴት ልጅ ላይ ጫና የሚደረገው። እኔ ሁሌም ቢሆን ሴት ልጅ ላይ ጫና መደረግ የለበትም ከሚሉ ሰዎች ነኝ። ኢጃዛ ቤት አንድ ወንድ አከራይ ካለ ያ ወንድ ኢጃዛ ቤት ያሉትን በሙሉ ሴቶች ያበላሻል። አንዷን በአንዷ አንዷን በአንዷ ነው የሚያጠቃው። እና ይሄንን ያልኩበት ለምንድን ነው፣ የምናውቃቸው ልጆች አሉ ሴት እህቶቻችን ላይ ህይወታቸውን በማጨለም ህይወታቸውን በማበላሸት የመጡበትን ዓላማ እንዲረሱ በማድረግ ወንድሞቻችን በምንድን ነው የሚያበላሿቸው? ቪዲዮ በመያዝ ብር በመያዝ። ይጭነታችን አሁን ሶሻል ሚዲያ ላይ ስለወጣች ብቻ አይደለም፣ አብዛኛ እህቶቻችን እየቤቱ የሚያለቅሱበትን ኬዝ ነው እሷ ደፍራ እንደዚህ አደረገኝ ብላ የወጣችው። እንደኔ አድንቄያታለሁ። መቼም አብዛኞቻችሁ ዝሙትን እየደገፍሽ ነው ወይ የምትሉ ልጆች ትኖራላችሁ። ግን እየቤቱ ሽባ የሆነ ወንድ አለ፣ ቤት አከራይ የሆነ ማለት ነው። ለእኔ ጀግና ልለውም ሽባ ነው። አንድን ሴት ባዶ ሩም ውስጥ ይዘጋሉ። ከዘጉ በኋላ አስገድዶ ደፈራ ያደርሳሉ። ስታረግዝ ብዙ ስቃይ ነው ሴት ልጅ የምታሳልፈው። በሐላል ራሱ እኮ አግብታ ልጇን እንደ አባት እንደ እናት ሆና የምታሳድገው ሴት ልጅ ናት። ይሄን እናውቃለን። አብዛኛው የሳውዲ አረቢያ ወንድ ደባል ሆኖ እንደሚኖር ይታወቃል። ግን ሆኖም ለምንድን ነው ሴት ልጅ ላይ በዚህ ልክ ጫና የሚደረገው? የሳውዲ አረቢያን ህይወት እናውቀዋለን። ስለምናውቀው ነው ይሄን የምናገረው። እና ባካችሁ ሴት እህቶቻችን ላይ ጣት መቀሰር ልናቆም ይገባል ከሚሉት ውስጥ ነኝ። ሁለተኛ እንግዲህ ከጠለብ ይምጡም ከሌላ ቤት አከራይ ወደ ሌላ ቤት ሲሄዱ ይሄ የታወቀ ነው። ሴት ልጆች ይደፈራሉ። ፈልገው አይደለም በነገራችን ላይ የሚደፈሩት፣ በማሳሳት በማጫወት በፍቅር ስም በተለያየ መንገድ አንዷን ያጫውታትና በአንዷን አንዷን ያስፈራራል። ብትነግሪ አለቅሽም በሚል ማለት ነው። እና እንደዚህ አይነት ኬዞች ሳውዲ አረቢያ ተለምደዋል። እና ባካችሁ
እህቶቼ መናገር የምፈልገው ጥንቃቄ አድርጉ፣ መጠንቀቅ አለባችሁ። እንደዚህ አይነት ወንዶች ከድሮ ጀምሮ ስቲል አሁንም ሰዓት ድረስ አለ። ራሳችሁን ጠብቁ።